ሰማይ ድምፅ ሲሰጥ እየፈራ ስለሱ የሚያውቀው ሌላ፣ ዛሬ ሌላ አለ። መጥቶ ሲጸልይለት ከዓይኑ የወደቀው አንድ ነው። ዛሬ ይወድቃል። ጌታን የጋረደብህ አስተምሮት ይወድቃል። ጌታን የጋረደብህ ባህል ነው ይወድቃል። ወንጌልን የጋረደብህ አንዳንድ ቁስ ነው ዛሬ ይወድቃል። እንደው በክርስቶስ አሳቦ የሰጡን የሆነ ነገር ነው ዛሬ ይወድቃል። ከዓይኖቻችን ፊት የተሳለ ነገር ዛሬ ይወድቃል። እርሱ እንደተሳለ እያየ ነው እየገባን እየተረዳን እንዳንቀጥል የተጠቀጠቀብን ጠቃጠቆ ነው ዛሬ ይነሳል። እንዴት ኢየሱስ ሲበራ፣ እንዴት ቃሉ ሲገለጥ አዴኮ ይገርማል። በጣም ጌታ ይረዳኛል። ይሄን ስብከት ደግመዋል። ጳውሎስ አይኑ ቅርፊት ሲወድቅ ከወደቀ በኋላ ብድግ አለ፣ መንፈስ ቅዱስን ተሞላ። እናስ አላ ብራዳንያስ አንድ ሰው አሜን ይበል። አሜን በሉስ። ዞቶ ጎቶ ኮዲካናስ ራሼኮ ብራዛ ካዲያንያስ ራሾባንያስ ሳካዲያንያ ሉዳንዳ ሳካዲያንያ በመጣይበት መንገድ የታየ የተገለጠልህ ያወራ፣ ሃሌሉያ ያወራ የታየ አጠገብ የነበረ ሰማይን የከፈተ ብርሃን የገለጠልህ ያለው ሐናንያ እርሱ እኔን ልኮኛል። ለምን ሲባል እንድታይ እግዚአብሔር ዓይኖቻችንን ይክፈት። እንድታይ መንፈስ ቅዱስ ትሞላ ዘንድ ላከኝ አለ። ሐናንያ እኮ ነው የሚለው ሐዋርያት ሥራ ምዕራፍ 9 ሄዳችሁ አንብቡ ከ17 ጀምሮ። ከዚያስ ወዲያውኑ እንደ ቅርፊት ያለ ከዓይኑ ወደቀ። ከዚያስ መብል በልቶ በረተለ። በደማስቆ ካሉት ደቀ መዛሙርት ጋር ጥቂት ጊዜ ቆየና ከዛ ከጥቂት ቆይታ በኋላ አንድ ነገር መሆን ጀመረ። ስብከቴን ላጠቃልል። ወዲያው ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ወዲያው ማናሳካዳ ወዲያው እስኪ ወዲያው እርሱ ክርስቶስ የተቀባ መሲህ ከእግዚአብሔር ብቻ የሆነ ከላይ የሆነ ከሁሉ በላይ የሆነ የእግዚአብሔር ልጅ እርሱ አዳኝ እንደሆነ እየሰበከ የት በምኩራቦቻቸው መቼ ከዓይኑ ቅርፊት ከወደቀ አጠገብ ያለውን እግዚአብሔር እንዲያደርግልሃል በለው። በሃይማኖት አትቀጥልም በለው። ባለማመን አትቀጥልም በለው። ባልገባህ ጉዳይ አትቀጥልም በለው። ማንም ስለመጣ አትቀጥልም በለው። ጨርሻለሁ። ኢየሱስ ጌታ ነው። የሚገርማችሁ ነገር እነዚሁ ሁለቱ ቀለዮጳና አንዱ ከኔ ጋር የሚገርማችሁ ነገር አንዱ ስሙ ያልተጠቀሰው ኢየሱስ ከበራ በኋላ ወዴት ቢመለሰው ጥሩ ነው። አንድ መገለጥ ከባድ ለካ ትናንትና በመንገዳችን ሲያወራ ልባችን ይቃጠልብን ነበር። ዓይናችን አልበራም ነበር፣ ግን ልባችን ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። አባ ተመለሱ ወዴት? ተስፋ ቆርጦ ከወጡበት ከትንሣኤው ዓለም፣ ከስብከቱ ዓለም፣ ከህብረቱ ዓለም ከወጡበት እንደገና ኢየሱስን ወደሚያወሩበት ወደ ኢየሩሳሌም ዛሬ መመለስ ይሆናል። ዛሬ መመለስ ይሆናል። ለነዚህ ለሁለቱ የሆነው መመለስ ነው። እስኪ መመለስ ይሆናል በሉስ። ከሚመሰክሩት ጋር ህብረት ውስጥ ገቡ። እናንተ ሉቃስ ወንጌል ምዕራፍ 24:17 ጀምሮ ያለውን በደንብ ስብከት እሱ ጋር ነው። ኤፌሶን ምዕራፍ 1:16 ጀምሮ ያለው ናት። ወረድ ያሉ ስለሆነ አንዳንድ እንቅስቃሴ ከበዛ ወረድ ነው። ጭንቅላቱ እንደደነቀ እኔ ግን እንደተደረው ሰዓት አይበቃም። ዛሬ ኢየሱስ ይገባል። አሜን። ይገባል ነው ሰው ኢየሱስ ይገባል ማለት ኢየሱስ ይገባል ማለት ትመለሳለህ ማለት አሜን። ኢየሱስ ክርስቶስ አንድ ተስፋ ሰጣቸው። ልክ መጥተው ከነዛ ጋር እያወሩ እያሉ ኢየሱስ ራሱ እንደገና መጣ። አሜን።
እነዚህ ከኢየሩሳሌም የወጡትም ወደ ኢየሩሳሌም መጥቶ ያመነቱትም እያሉ ሌሎችም እያሉ አሁን ደግሞ ሁሉም ተገናኝተው እያወሩ የሚያወሩት ጌታ ደግሞ መካከላቸው መጣ። መጥቶ ምን ብል ጥሩ ነው፣ በኢየሩሳሌም ቆዩ። ከዚያ በኢየሩሳሌም ምን አድርጉ? ቆዩ፣ መንፈስ ቅዱስን እስክትቀበሉ ድረስ፣ አብ የሰጠው ተስፋ እስኪፈጸም ድረስ አትውጡ። ከዚያስ ኃይል ስትቀበሉ በኢየሩሳሌም፣ በይሁዳ፣ ከዚያ በሰማርያ እስከ ምድር ዳርቻ የቀደሙ እስራኤልን ብቻ ይበጃል ያለው መገለጥ ተገልብጦ ዓለም አይኒ ሲበራ የሚገባ ኢየሱስ የሁሉ ነው። አንድ ሰው አሜን ይበል። መጨረሻ ላይ ምን ቢሆን ጥሩ ነው? ኢየሱስ እንደዚህ አላቸው። ማርቆስ ወንጌል ምዕራፍ 16 ይላችኋል። ይሄኛው እንዲህ ማላቸው በዳለም ሁሉ ሂዱ፣ ወንጌልን ለፍጥረታት ሁሉ አሜን አሜን ሃሌሉያ አጨብጡ። ከዚህ በኋላ ገብቶን አይተነው ዳሰነው ስለሱ መከራም ቢሆን እየተቀበልን እንሰብካለን። መንፈስ ቅዱስ የሰማነውን ቃል ባርክልን። ቀሪ ፕሮግራሙን ላንተ አሳልፈን ሰጥ። እጆቻችሁን ከፍ አድርጉና ጌታ ሆይ በሉ። አይኖቼን አብራ፣ ቃል ይገለጥልኝ፣ እውነት ይገለጥልኝ። መንፈስ ቅዱስ ሆይ በሉ። እውነት የሆነውን ኢየሱስን ዛሬ አብራልኝ።